ዛሬ ደግሞ ይዤላችሁ የመጣሁት የምርጫ ላይ አስቂኝ ዜናዎች። የመጀመሪያው ጠዋት ለምርጫው ለመምረጥ ብሎ 7 ሰዓት ጀምሮ ሌሊት 7 ሰዓት ጀምሮ የተሰለፈው ሽማግሌ ጥሩ ነው። ሌላ ደግሞ ምጥ ላይ ያለች ከሆስፒታል በአምቡላንስ መጣ በምርጫ ተሳተፈች። ልጃቸውን አስከሬን አስቀምጠው ለምርጫ የመጡ ሰዎች ጥሩ ነው። አካል ጉዳተኛ ሆኖ ምንም እጅ ሳይኖረው በጥርሱ ምርጫ ድምፅ ሰጠ። ይሄ ነገራችን ላይ እንደዚህ ብሎ ከተኮሰተ ሰር ላይ ምልክት የመምረጥና ለመምረጥ ምልክት በምን ይሰጡታል ሲሉ በጥፍሩ እጅ የለውም ምን ላይ ምልክት ሊያደርግ ነው ምናምን ብሎ የሚል ተንከስሳለ። ሌላ ደግሞ ከጃምፖ ቤት መጠጡን ጥሎ የመጣው ምናምን ነገር አይቻለሁ። ለሰርጋቸው ቀን ድምፅ ለመስጠት የመጡ ሽሮች ናቸው። በነገራችን ላይ ግን ሰኞ እንዴት ሰርግ ሆነ የሚል ጥያቄ አለ። ግን ሊኖር ይችላል ማይደራል እንዴ? ያው ሊዳር ይችላል። ምንድነው ነው? ሌላ ብዙ አሉ። ሌላው ብዙ ሳክስ ሰዎች እየፎገሩ ነው። አንዳንዱ በክራንች መጥቶ ድኖ ሄደ፣ ምርጫ እንደመረጠ ድኖ ሄደ ያለ እሱ ሳክስ ነው። ሌላ ደግሞ ምንድነው እሱ 5 ዓመት ያክል ተጣልተው የነበሩ ባልና ሚስቶች በምርጫ ቀን ተገናኝተው ተጣረቁ የሚልም አለ። ሊጣረቁ ይችላሉ። ብዙ አለ። ያው እነዚህ ጥቂቶች ናቸው። አብዛኛውን ደግሞ ሰው እየጨመረ ብዙ ያወራቸዋል። አብዛኛው ግን ኢቢኤስ እሱ ፋና ኮሜዲ ኮንቴንት ነበረው ትናንትና እየሰጠን የነበረው። ሰው ግን ሊሆን ይችላል የሚል ሀሳብ አልነበረውም። እንዴ ምናምን የምትል ነገር አለ ማለት ነው። የማይሆንበት ምን ምክንያት አለ? ሊሆን ይችላል። በኢትዮጵያ ባህል እንዴት አስከሬን ቁጭ ተደርጎ ምርጫ ይደረጋል የሚሉም አሉ። ተቀይሮ ይሆንስ ባህሉ ተቀይሮ ለምርጫ ተነሳስተው ሊሆን ይችላል፣ አይታወቅም። ገና ስንት 95 ዓመትማ ይግረን የወደፊት ጠባቂን ለመምረጥ ድምፅ ለመስጠት መጥቻለሁ አለ። የ95 ዓመት እኔም የሚጠብቀኝ ነው ያለ። ፈጣሪ ነው የሚጠብቀው ወይንስ ሰው? እኔ ብቻ ግራ ገብቶኛል። ይመቸው ብቻ። ብዙ ነገሮች አሉ። 80 ምናምን ዓመት ምናምን እነሱ ሼባዎች ይለያል ወኔያቸው ምናምን አንደኛ ነው ማለት ነው። ከሁሉ የገረመችኝ ሳክስ ግን ከምኝታ ላይ ተነስተው መጡ ነገርየውን ከማድረግ ወጥተው ምናምን የሚለው ነገር ገርሞኛል። ከጃምፖ ቤት የተደረደረ ጃምፖ አስቀምጦ ጥሎ መጥቶ ለምርጫ ድምፅ ሰጠ የሚለውም አስገርሞኛል። ትናንት ማታ ወልዳ ጠዋት መረጠች የሚለውም ገርሞኛል። አራስነት ምናምን የሚባል ነገር እኮ አለ። እና ጥሩ ነው። አፕሪሺየት ዳት በት እንግሊዝኛ ደግሞ ነው። ኤኒዌይስ በጣም ደስ ይላል። ያው ሰው እውነት ፈልጎት ከሆነ አፕሪሺየት ዳት። ነገር ግን ያው ሜም ለመሰለኝ ትናንትና ትልልቅ ሚዲያዎች በቃ እየቀለዱ ነው ምናምን እያልኩ ነበር። እንዴት አንድ ሰው ሌሊት 7 ሰዓት ተነስቶ ተሰልፎ እስከ ጠዋት ይቆያል? የት ነው ሰው የቅማል እንቅልፍ የለውም። እና እንደዚህ ነገሮች ያስገኛል። መጫቷ ምጥ ላይ እንዴታማ ኮማ ውስጥ ገብታ እንደዚህ ተገድፋ የመጣችዋ አፕሪሺየት። እሷንም ባለማድረግ ከባድ ነው። እኔ ጥሩ ፈውስን እንመኝላታለን። ለማንኛውም ሌላም አሉ ገና ብዙ ይቀጥላል። ሪፖርቱ ስለሚቀጥል ሌላ ቪዲዮ እናመጣለን። ለማንኛውም ይቻማችሁ እንቀጥላለን።